ሰላም እንዴናችሁ ውድ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ስለ በርካታ የአውሮፓ ክለቦች ወደ እናንተ ይዘን መጣን። በመጀመሪያም እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ወደ እናንተ እናድረስ። ቴሪ ሄነሪ እንዲህ ሲል ተናግሯል። አሁን ሁሉም ነገር በአርሰናል እጅ ነው፣ የማንቸስተር ሲቲ እጅ አይደለም። ሲቲ ከኤቨርተን ጋር ነጥብ ሊጥል ይችላል ብዬ አስቤ ነበር፣ ነገር ግን ከዌስትሃም ጋር ስላለው ጨዋታ እጨነቃለሁ። ስለዚህ ያለ ጊዜው አላከብረም፣ ምክንያቱም እስካሁን ምንም ነገር አልተወሰነም። ሲቲ 2 ነጥቦችን አጥቷል፣ ግን እዚህ ምን ይሆናል ብለህ ማሰብ አትችልም። አርሰናል ጨዋታዎችን ማሸነፍ ብቻ ነው የሚፈልገው፣ ሲቲን ማየት ሳይሆን ሁሉንም ነገር አሁን በእጃቸው ውስጥ ነው ሲል አርሰናል እንግዲህ የፕሪሚየር ሊጉን ዋንጫ የማንሳት ድል እንዳለው ተናግሯል። አርቴታ ስለ ሳካ እንዲህ ሲል ተናገረ። አስደናቂ መመለስ ነው። በዚህ የውድድር ዘመን ምዕራፍ ላይ ተጫዋቾች እንዲኖሩ ብቻ ሳይሆን ጨዋታዎችን የመቀየርና ልዩነትን የመፍጠር አቅም ባለው ዝግጅቶች ላይ እንዲገኙ እንፈልጋለን ሲል ቡካዮ ሳካ ተናግሯል። ዮክሬሽ ከፉላሙ ጨዋታ በኋላ ስለ ራሱ ብቃት እንዲህ ሲል ተናገረ። ጥሩ እንደነበርኩ ተሰምቶኛል፣ እንዲሁም በጨዋታ ውስጥ በከፍተኛ ሁኔታ ተሳታፊ እንደነበርኩ ተሰምቶኛል። በጨዋታ ውስጥ ንቁ ተሳትፎ ሲኖር በብቃት ላይ ያግዛል። በአጠቃላይ ጥሩ ጨዋታ ነበር ሲል በፉላሙ ጨዋታ ላይ እንግዲህ መድመቅ የቻለው ቪክተር ዮክሬሽ በተለይም እንግዲህ ከጊዜያት በኋላ ለአርሰናል እየሰጠ ያለው ነገር እጅግ አስገራሚ እንደሆነ ሁላችንም እናውቃለን። ወደ ቼልሲ መረጃ እንሄድ። ጃኦ ፔድሮ በባርሴሎና ዘንድ አድናቆት ያገኘ ተጫዋች ሆነዋል። ነገር ግን ለቼልሲ ወሳኝ ተጫዋችና የፕሮጀክት አካል ሲሆን በእሱ ላይ ይተማመናሉ። ስለዚህ ከባድ ነው ሲል የተናገረው። ቼልሲዎች እንዲህ በቀላሉ ተጫዋቹን ይለቁታል ተብሎም አይጠበቅም። ጃኦ ፔድሮም እንዲህ ሲል ገልጿል። አሁ በእርግጥ በቡድኑ ውስጥ ያሉት መሪዎች እንደግፋለን፣ ጨዋታዎችን ለማሸነፍ መንገድ ለማገድ ሁልጊዜም እርስ በራሳችን እንነጋገራለን። ባለፈው ሳምንት ከሊድስ ጋር አሸንፈናል፣ በዚህ ሳምንት ግን አልሆነም። የማሸነፍ መንገድ መፈለግ አለብን። ተነሳሽነቱ ሁልጊዜም ዛሬ ብናሸንፍም በቻምፒዮንስ ሊግ ውስጥ መሆን እንችላለን። አሁን የበለጠ ከባድ ይሆናል፣ ነገር ግን ለእያንዳንዱ ጨዋታ ለእያንዳንዱ ነጥብ መታገል እና ማሳካት ያለብን ነገር ማሳካት አለብን ሲል ነው ጃኦ ፔድሮ የተናገረውና በበርካታ የአውሮፓ ክለቦች እይታ ውስጥ የገባ ተጫዋች እንደሆነ ሁላችንም እናውቃለን። ሴስክ ፋብሪጋስን በተመለከተ እንግዲህ ፕሪሚየር ሊጉ በዓለም ላይ ምርጡ ሊግ ሁልጊዜም በጣም ግልጽ ነበርኩ፣ እንደ ተጫዋችም ተሰምቶኝ ነበር፣ እንደ አሰልጣኝ እንደ ደጋፊ ይሰማኛል። ነገር ግን ሞሪኒዮ አንድ ቀን በቼልሲ ያለው አሁንም 30 ዓመታት ይቀረዋል ብሎኛል። ስለዚህም እዚህ ለ10 ዓመታት ልቆይ ይችላለሁና አሁንም 12 ወይም 15 ዓመታት ውስጥ ወደ ፕሪሚየር ሊግ መሄድ ግን ብሔራዊ ቡድን ማሰልጠን ትፈልጋለህ ብለህ ብትጠየቅ አይሆንም እልሃለሁ ሲል ነው የተናገረውና በሚያሰለጥነው ክለብ ደስተኛ እንደሆነ ፍንትው አድርጎ የሚያመላክት ነው። ማንቸስተር ሲቲ በቀላሉ ኤቨርተን ያሸንፋል ተብሎ ሲጠበቅ ነበር፣ ግን 3 አቻ በሆነ ውጤት ጨዋታውን ጨርሷል። እንዲሁም ለዶኩ ምስጋና ይግባውና ከ3-1 ሲቲዎች 3 አቻ አድርገው እንዲወጡ አድርጓቸዋል። በጣም ድንቅ የሚባል ተጫዋች ነበር። በትላንትናው ዕለት ክሊኒካል መሆን ችሎ ነበር። እንደ አጠቃላይ ስታይ ተጫዋቾችን የሚያግዝበት ድሪብል የሚያደርግበት ከኋላ በተለይም በመከላከሉ ረገድ ብዙ ስህተቶች ሪያን ቸርኪ ጥሩ የሚባሉ አልነበሩ። ምንም እንኳን ሪያን ቸርኪ አንድ ኳስ አመቻችቶ ቢያቀብልም ከዛ ባሻገር ግን ጥሩ የሚባለውን ቸርኪ በትላንትናው ዕለት አልተመለከትም። ክሊኒካል አይደለም። እንዲሁም ክለቡን ለትራንዚሽን ሲዳርገው ነበርና ብዙ ኳሶችን አግኝተው ነበር። እንዲሁም ከዚህ በላይ ሲቲ ጎል ሊቆጠርበት የሚችልበት ሞመንት ተፈጥሮን ነበርና ይህን ያህል ክሊኒካል አለመሆናቸው እንጂ ከዚህ በላይ ጎል ሊያስቆጥሩ ይችል ነበር። በጣም መስተካከል ያለበት ሲቲ ነው በትላንትና የተመለከት ነው። አቋማቸውን ማስተካከል የማይችሉ ከሆነ አሁንም ሌሎች ጨዋታዎች ላይ ጋራንቲ ይኖራል ተብሎ አይጠበቅምና ሲቲዎችም በርካታ ስራዎችን ይሰራሉ ተብሎ ይጠበቃል። ማቴዎስ ፈርናንዴዝ ወደ ማንቸስተር ዩናይትድ የሚሄድ ዕድሉ ከፍተኛ እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትዶች በተለይም የዚህን ተጫዋች ዝውውር ለማሳለጥ በርካታ ስራዎችን እየሰሩ እንደሆነ እየተነገረ ይገኛል። ይህ ተጫዋች እንግዲህ በዌስትሃም ቤት በጣም ድንቅ የሚባል እንቅስቃሴን እያስመለከተ ይገኛል። ታዲያ ዩናይትዶች የብሩኖ ፈርናንዴዝ ተተኪ አድርገው ለማስፈረም በርካታ ስራዎችን እየሰሩ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። በዛሬው ዕለት እንግዲህ አጠር ያለ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣል። በሰፊው በሌላ ቀን ወደ እናንተ መረጃዎችን የምናደርስ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን።